ክፍል 2 የሚጀምረው ሊንግ የጂንጂን ቤት ለቆ ሲወጣ እያሳየን ነው። ሊንግ ሁልጊዜ የምትፈልገው ይሄንን እንደነበረ ይናገራል። ነገር ግን በዚህ ሰዓት ምስኪኗ ጂንጂ በሆነ መንገድ ልታሳመነው ይገባል። ምክንያቱም እናትና አባቷ እውነቱን ቢያውቁ ጂንጂን ይገሏታል። ለዚህ ነው ብዙ ሰዓት የለመነችው። በሚቀጥለው ትዕይንት ሊንግ ጂንጂን ወደ ሊንጂ ጋር ሄዳ እሱን ለመበቀልና ትላንት ማታ በጣም ስላለቀሰች በሱ ምንም ችግር እንደማያጋጥማት እንድታሳየው ጠንካራ መሆን እንዳለባት ይነግራታል። በሚቀጥለው ትዕይንት ጂንጂ ወደ ሊንጂ ቢሮ ሄዳ ለሁሉም ሰዎች ብዙ ምግብ ከሰጠቻቸው በኋላ ሁሉም ምግብ የተላከላቸው ከፍቅረኛዋ እንደሆነ ትነግራቸዋለች። ይሄኔ ዶንግ ከጂንጂ ጋር አብሮ መረጃ ለማግኘት ቢሄድም ነገር ግን በፖሊስ ጣቢያ ውስጥ ብዙ ጥብቅ ሚስጥራት ስለነበሩ መረጃ ማግኘት አልቻለም። በዚህ ምክንያት ዶንግ ምንም ማድረግ አልቻለም። ነገር ግን መረጃዎችን እንዴት ማግኘት እንደሚችል ማሰብ ይጀምራል። ትዕይንቱ ሲቀየር ብዙ ነገር ካደረገች በኋላ ጂንጂ ብዙ መጠጥ ጠጥታ ወደ ባር ሄዳ ዘፈን ትዘፍናለች። ሊንግም እዛው ነበረ። ወዲያው ግን ጂንጂ እንዴት እንደዘፈነች በጋዜጣ ላይ ለፍቅረኛዋ የዘፈነችው ዘፈን እንደሆነ ስለወጣ ሰዎች በጣም ጥሩ አስተያየቶችን ሰጥተዋታል። እነዚህን ሁሉ ነገሮች ጃንግ ሹዋን ስታይ ሊንግ ጂንጂን በጣም ይወዳታል ብላ ታስባለች። ስለዚህ አሁን እሷ በጂንጂና በሊንግ ግንኙነት ውስጥ ምንም ችግር እንደሌለ ስላሰበች ጃንግ ሹዋን ለሊንጂ ምናልባት በዚህ ሰዓት ጂንጂና ሊንግ ስለሚሳካላቸው ጂንጂ ካሁን በኋላ እንደማታዝን ትነግረዋለች። ሊንጂ እሱም እንደዚህ እንደሚያስብ ይመልስላታል። በሚቀጥለው ትዕይንት ዩቼን የአንድ ሰው የደም ናሙና ወስዶ ያንን ደም እየመረመረ መሆኑን እናውቃለን። የዚህ ደም ናሙና የጂንጂ ነበረ። በቀረጻ ወቅት ቢላውን ቀይረው ስለነበረ እጇን በተቆረጠበት ቀን የነበረውን ደም አሁን ለመመርመር እየሞከሩ ነው። ምክንያቱም ጂንጂ በሆነ መንገድ ከሊንግ ጋር መገናኘቷን ያውቃሉ። አሁን ዩቼን ስለዚህ ነገሮች ሁሉ ተረድቶ ፕሮፌሰሩን ሁሉንም ነገር ይጠይቀዋል። ፕሮፌሰሩ ልጁን ለማዳን ማንኛውንም ነገር ማድረግ እንደሚችሉ ይናገራሉ። በሌላ በኩል ጂንጂ ወደ ቤት ልትሄድ ስለሆነ ሊንግ ሊወስዳት ይመጣል። ጂንጂ ፕሮፌሰሩ ደሟን እየጠየቋት እንደነበረ ትነግረዋለች። ሊንግ ይሄንን ሲሰማ ተጠራጥሮ ከዛ ፕሮፌሰር መራቅ እንዳለባት ይናገራል። ምክንያቱም ምናልባት እሷ በሱ ዙሪያ እንዳለች ስላወቁ ይሄንን ያደረጉት ለዚህ እንደሆነ ይነግራታል። ጂንጂ ይሄንን ስትሰማ ደንግጣ የደም ናሙናዋን እንዳይወስድ ከዛ ፕሮፌሰር እንደምትርቅ ቃል ትገባለታለች። በሚቀጥለው ትዕይንት ጃንግ ሹዋ ከሆንግ ጋር በአንድ ምግብ ቤቱ ስትሆን ጂንጂንም ጋብዘዋታል። ወዲያው ጂንጂ እዛ ስለደረሰች ጂንጂና ጃንግ ሹዋን በደንብ ያወራሉ። ጃንግ ሹዋን ጂንጂ በዚህ ጊዜ እንደማይጎዳት ለማረጋገጥ ስለፈለገች ሊንግን ብቻ ነበር የምትመለከተው። ሊንግ ጂንጂን ምን ያህል በጥሩ ሁኔታ እንደሚንከባከባት ስትመለከት በጣም ደስተኛ ትሆናለች። ትናንሽ ነገሮችንም ስላስተዋለች ሊንግም በጣም ጥሩ ሰው እንደሆነ ይሰማታል። በማግስቱ ጂንጂ በጣም ተጨንቃለች። ምክንያቱም በዚህ ቪዲዮ ላይ 50 ሚሊዮን እይታዎች ሊጠናቀቁ ስለነበረ ነው። ሄዳ ይሄንን ለሊንግ ትነግረዋለች። ሊንግ ግን በጣም ረጋ ብሎ ለምትናገረው ነገር ግድ ስላልሰጠው ጂንጂ በጣም ተናዳ ከዛ ትወጣለች። ወዲያው ጂንጂ ወደ ቀረጻው ስለሄደች ቪዲዮ 50 ሚሊዮን እይታዎችን እንዳጠናቀቀ ትመለከታለች። ለዚህ ነው በጣም ፈርታ ከዛ ለማምለጥ የሞከረችው። ልክ በዚህ ሰዓት የፊልሙ አዘጋጅ መጥቶ ምን ያህል ጥሩ እንደሆነ መናገር ይጀምራል። 50 ሚሊዮን እይታ ያገኘው ድርጅት ፊልማቸውን እንዳስተዋወቀ ከፊልሙ ላይ የተወሰደውን ሲን እንዳሳየ የዚህ ፊልም ተዋናይ እየዘለለ እንደሆነና ሰዎች ጭራቅ ነው ብለው ስለጠሩት ባላስፈላጊ መልኩ እየተሰራጨ መሆኑን ይናገራል። ይህንን ስትሰማ ጂንጂ በዚህ ፊልም ውስጥ ስለነበረች የፊልሙ ማስታወቂያ ሊንግን እንዴት ሊረዳው እንደሚችል ምንም አልገባትም። ወደ ቤቷ እንደሄደች ዶንግን ስለተፈጠረው ነገር ሁሉ ስለጠየቀችው ይሄ ሁሉ ነገር በዶንግ ሆን ተብሎ የተደረገ ነገር እንደሆነ አውቃለች። ዶንግ ያንን ተንኮለኛ ማን እንደሆነ ስላወቀ ስኬታማ ሆነዋል። ስለዚህ መልእክት ልኮላቸው ለመገናኘትም ጠይቋቸዋል። ስለዚህ ሊንግ አሁን ገዳዩ ስለሚታወቅ ሁሉም ነገር ደህና እንደሚሆን ይገምታል። ይሄ ሁሉ እያወቀች ጂንጂ ስለ ሁሉም ነገር ስላልነገሯት ትናደዳለች። ምክንያቱም ለብዙ ቀናት ተጨንቃ ስለነበር መናገር አስፈላጊ አይደለም ብለው አስበው ስለነበረ ነው። ጂንጂ በጣም ከመናደዷ የተነሳ ከሊንግ ጋር እንኳን አላወራችም። በሚቀጥለው ትዕይንት ጂንጂ ለቀረጻ ስትሄድ ጃንግ ሹዋና ሊንግ አብረው ቀረጻ እንዳላቸው ታውቃለች። ይሄኔ ዳይሬክተሩ ጂንጂን ለመጠየቅ ሲመጣ ጂንጂ ለሷ ምንም ለውጥ እንደማይሰጣት ትመልስለታለች። ነገር ግን ቀረጻው ሊካሄድ ሲል የመሳሳም ትዕይንት ስላለው ጂንጂ በጣም ተጨንቃ ወደ ውጪ ትሮጣለች። ቀረጻው ሲጀምር ሊሳሳሙ ሲሉ ጂንጂ ታስቆማቸዋለች።
ይሄንን ሲያይ ዳይሬክተሩ ስለተጨነቀ ለምን እንዲህ እንዳደረገች ይጠይቃታል። ጂንጂም ይቅርታ ከጠየቀችው በኋላ ከዛ ትሄዳለች። ይሄኔ ሊንግ እሷን ተከትሏት ምን እንደተፈጠረ እንድትነግረው ይጠይቃታል። ጂንጂ ግን ምንም ሳትናገር ልታናግረው እንደማትፈልግ ተናግራ ትሄዳለች። በሚቀጥለው ትዕይንት ጃንግሿን ለጂንጂ ፍቅረኛዋ በጣም ጥሩ ሰው እንደሆነ ስላልሳማት እንዳትጨነቅ ትነግራታለች። ይሄን ስትሰማ ጂንጂ በጣም ደስ ይላታል። ትዕይንቱ ሲቀየር ሊንግ የግሮሰሪ እቃዎችን ለመግዛት ወጥቶ ስለነበረ በዛው ለጂንጂ አሪፍ ምግብ ለማዘጋጀት ብዙ ነገሮችን ይገዛል። ልክ በዚህ ሰዓት አንድ ሰው የሴት ቦርሳ ነጥቆ ስለሮጠ ያቺን ሴት ለመርዳት ሲሞክር ሊንግ ያንን ሰው ይገፋዋል። ሊንግ በጣም ጠንካራ ስለሆነ ግፊቱ የሰውየውን አጥንት ይሰብረዋል። ይሄኔ ሊንጂ ስለዚህ ነገር ሲሰማ ሊንግን ወደ ፖሊስ ጣቢያ ይወስደዋል። ጂንጂም ወደ ፖሊስ ጣቢያ ስትመጣ በሊንጂ በጣም ትናደዳለች። ጃንግሿ ሊንግን ስላስፈታችው ከወጣች በኋላ ጂንጂ በጣም ተናዳ እየጮኸች ይሄን ሁሉ ስላደረገ በሱ ምክንያት ግንኙነታቸው እንደሚበላሽ ስለተናገረች ሊንግ አሪፍ ምግብ ሊሰራላት ገበያ እንደሄደ ስለመለሰላት ጂንጂ ይሄንን ስትሰማ በጣም ተደስታ በመሐከላቸው ያለው አለመግባባት ያበቃል። በሌላ በኩል ዩቼን ከጃንግሿን ጋር ወደ አንድ ስብሰባ ሄዷል። እዛ ካለ አንድ አዛውንት ጋር ይገናኛሉ። በዚህ ሰዓት ወደ ዩቼን አይምሮ ምናልባት ያ አካል በህይወት ሊኖር እንደሚችል በዚህ አካል ውስጥ የሆነ ኃይል ስላለ በህይወት ስላለ ሊያገኙት እንዳልቻሉ ያስባል። በሚቀጥለው ትዕይንት ሊንግ ማርሻል አርት ካስተማራቸው በኋላ ሁሉም ልጆች ከዛ ይወጣሉ። ነገር ግን የአንድ ልጅ እናት ልትወስደው ስላልመጣች ሊንግ አብሮት ይቀመጣል። ወዲያው የልጁ እናት ልትወስደው ስለመጣች ሊንግ ራሱ ልጁና እናቱን ወደ ቤታቸው ይሸኛቸዋል። ዶንግ ይሄንን ሁሉ እያየ ስለነበረ ሊንግ ከዛ ሴት ጋር በጣም ሲቀራረብ ሲያይ ተናዶ ለምን ወደ ቤቷ መሸኘት አስፈለገ ብሎ ያስባል። ጂንጂ ይሄንን ጉዳይ ካወቀች ምን ያህል እንደምትከፋ ተናግሮ ዶንግ ሊንግን ጥሎት ይወጣል። በሚቀጥለው ትዕይንት ሊንግ ከተወሰነ ጊዜ በኋላ ወደ ቤት ሲገባ ጂንጂን ሶፋ ላይ ተኝታ ስላየ ጂንጂን አንስቶ አልጋ ላይ ያስተኛታል። በሚቀጥለው ትዕይንት ጂንጂ ጠዋት ላይ ሊንግን ስላላገኘችው ዶንግ ከቤት ውጪ ተቀምጦ ስለነበረ ሊንግ የት እንደሄደ ስትጠይቀው ዶንግ የት እንደሄደ እንደማያውቅ ይናገራል። ልክ በዚህ ሰዓት የጂንጂ አባት ወደዛ ስለመጣ ጂንጂ አባቷ ሊንግ እዛ አለመኖሩን ካየ ይቆጣል ብላ ስላሰበች በጣም ትፈራለች። ወዲያውኑ የጂንጂ አባት ስለ ሊንግ ሲጠይቅ ሊንግ በትልቅ መኪና ስለመጣ ለአባቷ መኪናውን ለሱ እንደገዛለት ነግሮ ይሰጠዋል። የጂንጂ አባት በጣም ተደስቷል፣ ምክንያቱም የሰጠውን መኪና ስለወደደው ነበረ። ወዲያውኑ ጂንጂ ሊንግን ወደ ክፍሏ ወስዳ መኪናውን ከየት እንዳመጣና ለምን ያህል ቀናት እንደያዘው ትጠይቀዋለች። ሊንግ መኪናውን እንዳልገዛ ግን ለአባቷ መስጠት በጣም እንደሚፈልግ ስለመለሰላት ጂንጂ ያን ያህል ገንዘብ እንደሌለው እንደምታውቅ እንዳይዋሽ ትነግረዋለች። ሊንግ መኪናውን በራሱ ገንዘብ እንደገዛ ይነግራታል። ይሄንን ስትሰማ ጂንጂ በጣም ብዙ ገንዘብ ከየት እንዳመጣ እያሰበች ትገረማለች። በሚቀጥለው ትዕይንት ባለ ኮፍያው ጠላቱ ሰው ሊንግን እንዲከታተለው ለአንድ ሰው ይናገራል። ምክንያቱም ስለ ሊንግ እያንዳንዱን ነገር ለማወቅ ዝርዝር መረጃ ስለፈለገ ነው። ወዲያውኑ ጠላቱ ሰው ጠላት የሆነበትን ያለፈውን ትዕይንት እናያለን። ይሄ በጣም ጥንታዊ ታሪክ ነው። እናቱን ለማዳን እየሮጠ ያለ ወታደሮች ያባረሩታል። ወዲያው ሁለቱም እየሮጡ ወደ አንድ ቤት ይደርሳሉ። ይሄ ቤት የሊንግ ቤት ነበረ። ሊንግ ለሁለቱም የሚያርፉበት ቦታና ምግብ ይሰጣቸዋል። በዚህ ትዕይንት ጠላቱ ይሄንን ሁሉ እያስታወሰ ነበረ። እሱም ለረጅም ጊዜ በህይወት እንዲኖር የሊንግ ደም ያስፈልገዋል። ሊንግ ሊሞት የቻለው ደም ስለሌለው ነው። በሌላ በኩል ሊንግ ለጂንጂ ምግብ ስላበሰለላት ጂንጂ በጣም ተደስታለች። ነገር ግን ምግቡን ቀምሳ ጥሩ ስላልነበረ ምግቡን የምትበላው እሱን ለማስደሰት ነበረ። ጂንጂ በዚህ ምግብ የተነሳ የምግብ መመረዝ አጋጥሟታል። በዚህ ሰዓት ሊንጂ ይደውልላታል። ግን የጂንጂ ሁኔታ ጥሩ ስላልነበረ ልታናግረው ስላልቻለች ስልኩን ትዘጋዋለች። ይሄኔ ጂንጂ ስለወደቀች ሊንግ ድምጽ ሰምቶ ወደ እሷ ክፍል ይሄዳል። ሊንጂ ጂንጂን ወድቃ ስላገኛት ይስማታል። ጂንጂ በዚህ ሰዓት ስለነቃች እንደገና ለምን እንደሳማት ትጠይቀዋለች። ሊንግ ይሄንን ሁሉ የሚያደርገው እሷን ለማዳን ብቻ እንደሆነ ይነግራታል። ጂንጂ ይሄንን ስትሰማ ብትናደድም በሁኔታው ስለነበረው ስለ ገንዘቡ ማውራት ይጀምራሉ። ይሄኔ ጂንጂ ብዙ ገንዘብ እንደሌለው ከየት አምጥቶ ለአባቷ ይሄንን መኪና እንደገዛ ትጠይቀዋለች። ሊንግም ሁሉንም ነገር እንደሚነግራት ግን ልትረዳው እንደሚገባ ይናገራል። ጂንጂም በሐሳቡ ትስማማለች። በሚቀጥለው ትዕይንት ጂንጂ ወጣ ያለ ልብስ ለብሳ ሊንግ ፎቶ ያነሳታል። ምክንያቱም ሊንግ ፎቶ ማንሳት ስለሚወድ ወደዛ አሮጌ ቤት የሄዱት የረሳቸውን ትዝታዎች ለማስታወስ ነበረ። ለዚህም ነው ጂንጂን እርዳታ የጠየቃት። ጂንጂ የሊንግን የድሮ ቤት ስትመለከት ይሄ ቤት የሱ ከሆነ ብዙ ሴቶች አብሮት እንደሚኖሩና ሁሉም ቆንጆዎች እንደሚሆኑ ንግስቱ ማን እንደነበረች ትጠይቀዋለች። ሊንግም ማንም ሰው ወደ እሱ አጠገብ እንዲቀርብ ስላልፈቀደ
ከማንም ጋር ሳይገናኝ ሁሉ ጊዜ ነጠላ እንደነበረ ይነግራታል። ይሄንን ስትሰማ ጂንጂ በጣም ስቃ እንደሱ ያለ ሰው ይሄንን ያህል ጊዜ ነጠላ ከሆነ የቀሩት ወንዶች ምን እንደሚሆኑ ትጠይቀዋለች። በመጨረሻ ሊንግ ለጂንጂ ገንዘብና የድሮ ነገሮችን የተለያየ ቦታ እንደሚደብቅ ይነግራታል። ምክንያቱም ለብዙ ትውልዶች መኖር ስላለበት አንድ ነገር ቢደርስበት ወይንም ቢጠፋ ተመልሶ ነገሮችን ከአንድ ቦታ መውሰድ እንደሚችል ይነግራታል። ወዲያው ሊንግ ለጂንጂ ብዙ ጠቃሚ ነገሮችን ሊያሳያት ስለፈለገ ጂንጂ ነገሮችን ለማየት በጣም ስለጓጓች በተለያዩ ቦታዎች ትፈልጋለች። ሊንግ ደግሞ በምቾት ተቀምጦ ጂንጂን እየተመለከተ ምን ያህል ቆንጆ እንደሆነች እያሰበ ነው። ጂንጂ ፈልጋ ብዙ ነገሮችን ታወጣለች። ከዚህ በኋላ ሁለቱም ወደ ቤታቸው ሲመለሱ ጂንጂ ወደ ሊንግ አጠገብ ሄዳ ይሄንን ሁሉ ነገር እንደማትፈልግ ተናግራ ሁሉንም ነገር መልሳለት እራሷ ሰርታ ይሄንን ሁሉ ሀብት ማግኘት እንደምትችል ተናግራ ሊንግን ደህና ሁን ብላ ስማው ልትሄድ ስትል ሊንግ እየሳቀ ምን እንደምትፈልግ እንደሚያውቅ እነዚህን ጠቃሚ ነገሮች እንደማትፈልግና ገንዘብ እንደምትፈልግ ስለሚያውቅ እንደሚሰጣት ይነግራታል። ጂንጂ ይሄንን ስትሰማ ደስተኛ ስለሆነች ሊንግን አመሰግናለሁ ብላው ትሄዳለች። በማግስቱ ጂንጂ ወደ ሊንግ ጋር ሄዳ ዛሬ ሊንጂ ረፍት ላይ ስለሆነ በስራቸው ስኬታማ መሆን እንደሚችል ስለነገረችው ሊንግም ስራውን ለመስራት ይስማማል። ወዲያው ጂንጂ ወደ ሊንጂ ቤት ሄዳ ለብዙ ቀናት ስላላገኘችው እንደናፈቀችው ስለዚህ ምግብ ይዛ እንደመጣች ነግራው ከሊንጂ ጋር ትነጋገራለች። ከትንሽ ቆይታ በኋላ ሊንግ በመስኮት በኩል ወደ ሊንጂ ክፍል ገብቶ ኮምፒውተሩ ላይ መሞከር ይጀምራል። ምክንያቱም ሊንግ ከብዙ ዓመታት በፊት ከቤታቸው ውድ ዕቃ የሸጠውን ሰው ማግኘት ፈልጎ ስለነበረ ነው። ሊንግ ያንን ዕቃ የሸጠውን ሰው ካወቀ ያንን ገዳይ በፍጥነት ማግኘት ይችላል። ይሄ ሁሉ ሲሆን ጂንጂ ሊንጂን በሆነ መንገድ እንዲያወራ ለማድረግ እየሞከረች ነበረ። ሊንግ ሰነዶቹን በፍጥነት ሊያጣራ ሲሞክር ፋይሉ ፓስወርድ ስለነበረው ምን አይነት ፓስወርድ ማስገባት እንዳለበት ስላልገባው ስለዚህ ጉዳይ ዶንግን ይጠይቀዋል። ዶንግም አንዳንድ ዘዴዎችን ይነግረዋል። በዚህ መሰረት ሊንግ ፓስወርዱን ለማግኘት ይሞክራል። ነገር ግን ምንም ስላላገኘ ለረጅም ሰዓታት ካሰበ በኋላ በድንገት የጂንጂን ፎቶ በአቅራቢያው ስላየ አእምሮውን ስላሰራ የጂንጂን የልደት ቀን ሲያስገባ የፋይሉ ፎልደር ይከፈታል። በዚህ ሰዓት ሊንጂ የሆነ ድምጽ ሰምቶ ስለተጠራጠረ ወደ ክፍሉ መሄድ ሲጀምር ጂንጂ በሆነ መንገድ ታስቆመዋለች። ይሄኔ ዶንግ ወደዛ መጥቶ ጂንጂን ይወስዳታል። በሚቀጥለው ትዕይንት ጂንጂ መኪና ውስጥ እያለች በጣም ተደስታ ሊንግን ስለዚህ ጉዳይ በፍጥነት ካወቀ ሁሉም ነገር ጥሩ እንደሚሆን ከነገረችው በኋላ አብራው እንደምትሄድ ትነግረዋለች። ግን ሊንግ አብራው እንድትሄድ ስላልፈለገ አልወሰዳትም። ስለዚህ ጂንጂ ታክሲ ይዛ ትከተለዋለች። ሊንግ ወደዛ ቤት ሲደርስ ባልና ሚስት ቤት ውስጥ እንደሚኖሩና እንደሞቱ ሲያይ በጣም ይደነግጣል። ሰዎቹ በአንድ ሰው ተገለው የዝርፊያ ጉዳይ እንዲመስል ተደርጎ ነበረ። ነገር ግን ሊንግ ይሄ የዝርፊያ ጉዳይ እንዳልሆነ እርግጠኛ ነው። አንድ ሰው በእርግጠኝነት እንደገደላቸው ስላሰበ ጂንጂን በፍጥነት ይዟት ወደ ቤት ይወስዳታል። ወደ ቤት ከተመለሰች በኋላ ጂንጂ እያለቀሰች የሁለቱ ጥፋት እንደሆነ ሁለቱ ወደዛ ባይሄዱ ኖሮ ያገዳይ ሁለቱም ባልና ሚስቶች እንደማይገላቸው በመናገር በጣም ስላዘነች ሌሊቱን ሙሉ ታለቅሳለች። ይሄኔ ሊንግ ወደ እሷ ጋር ሄዶ ከጎኑ እንድትተኛ ያደርጋታል። ትዕይንቱ ሲቀየር ገዳዩ እንደገና ፕሮፌሰሩን ሴት ልጁን እንደሚገላት እየነገረ ስላስፈራራው ፕሮፌሰሩ ሁሉንም ነገር በቅርቡ እንደሚያገኘው ይነግረዋል። በሌላ በኩል ሊንግን ሊይዘው እየመጣ እንደሆነና ጂንጂ ቤት እንደሆነ ስላወቀ ልክ እዛው ሲደርስ ሊንግን አብሮት እንዲሄድ ሲጠይቀው ጂንጂ ልታስቆመው ትሞክራለች። ስለዚህ ሊንጂ በዚህ ሁሉ ነገር ውስጥ ባትሳተፍ የተሻለ እንደሚሆን ተናግሮ ሊንግን ወስዶ የምርመራ ክፍል ውስጥ መጠየቅ ይጀምራል። ሊንግ በሊንጂ ተናዶ የመከታተያ መሳሪያ በጂንጂ መኪና ላይ ማድረጉን ጂንጂ ብትሰማ ምን ያህል መጥፎ ስሜት እንደሚሰማት ማሰብ እንደነበረበት ሲናገር ሊንጂ ስህተት የሰራው ማን እንደሆነ እንደሚያውቅ ተናግሮ በድጋሚ ጠይቀዋል። ሊንግ የሱ ጥፋት እንዳልሆነ በዛ ቀን ወደ ግድያው ቦታ ሄዶ እንደነበረ ግን እዛ የሄደው ለሊንጂ ኬክ ሊገዛላት ስለሆነ በዛ ቦታ እንዳለፈ ይናገራል። ሊንጂ እነዚህን ሁሉ ነገሮች ቢሰማም ምንም ስላላመነ ሲወጣ ጂንጂን እዛ ቆሞ ያገኛታል። ይሄኔ ጂንጂ ስለ መከታተያ መሳሪያ አውቃ ስለነበረ በጣም ተናዳ እንዴት እንዳደረገው አሁን ስለተለያዩ የትም ብትሄድ የሱ ጉዳይ እንዳልሆነ ትናገራለች። ትዕይንቱ ሲቀየር ጂንጂ ወደ ቤቷ ስትመለስ ሊንግን እንዴት ማስወጣት እንዳለባት ስላልገባት ለጃንግ ሹዋን ትደውልላታለች። ነገር ግን የጃንግ ሹዋን ስልክ ዝግ ነበረ። ወዲያው የጃንግ ሹዋን እናት ደውላ በአንድ ጽሑፍ ላይ ጃንግ ሹዋን እና ሆንግ ሊጋቡ እንደሆነ እንዳነበበች ትነግራታለች። ጂንጂ ይሄንን ስትሰማ ተናዳ ይሄ እንዲሆን በፍጹም እንደማትፈቅድ ስትናገር ወዲያውኑ ዩቼን ወደ እሷ ጋር መጥቶ ጂንጂ ጥሩ ስሜት ውስጥ ስላልሆነች ከሱ ጋር እንድትመጣ ይነግራታል። ከዚህ በኋላ ለተወሰነ ጊዜ ከሄደ በኋላ የዩቼን መኪና ይበላሻል።
የጃንግሿን ስልክ ስለተበላሸ ነው ሁለቱም ሲደውሉ የማይሰራው። አሁን ሁለቱም ምን ማድረግ እንዳለባቸው አልተረዱም። ስለዚህ ሌሊቱን እዛ ለማደርና ጠዋት ለመሄድ ይወስናሉ። በማግስቱ ጂንጂ ወደ ጃንግሿን ቤት ብትሄድም ማንም በሩን አልከፈተላትም። ስለዚህ ጃንግሿን የት እንደሄደች ጥያቄ ይሆንባታል። ልክ በዚህ ሰዓት ሆንግ ወደዚያ መጥቶ ጂንጂ ጃንግሿን ቤት እንደሌለች ስለነገራት ሆንግ ወደ ቀረጻ ቦታ እንደሚያደርሳት ስለተናገረ ጂንጂ ጃንግሿን በጠዋት ወደ ቀረጻ ቦታው ልትሄድ ትችላለች ብላ አብራው ትሄዳለች። ወዲያው በመንገዳቸው ላይ አንድ መኪና የሆንግና የጂንጂን መኪና እየተከተለ ብዙ ጊዜ ያጠቃቸዋል። ይሄንን ስታይ ጂንጂ ፈርታ ሊንግን በፍጥነት ትጠራዋለች። ሊንግም የሆነ ችግር እንዳለ አውቆ ነበረ። ምክንያቱም ሁሉም ነገር ስለተሰማው በሩን ሰብሮ የወጣው ለዚህ ነበረ። ሁሉም ፖሊሶች ሊንግ እያመለጠ ነው ብለው ስላሰቡ በመሳሪያ ይከቡታል። ሊንጂ በፍጥነት እንዲሄድ ለጂንጂ የበለጠ እንደሚያስፈልጋት ቶሎ ሄዶ ምን እንደተፈጠረ እንዲያውቅ ይነግረዋል። ለዚህ ነው ሊንጂ የፈቀደለት። በሚቀጥለው ትዕይንት ሊንግም በሱ ላይ ምንም ማስረጃ ስላልተገኘበት ተለቋል። ሊወጣ ሲል ጂንጂ እንዴት እንደሆነ ማወቅ እንደሚፈልግ ይጠይቀዋል። ሊንግም ምንም እንደማትሆን ምክንያቱም በጣም ተረጋግቶ ስለቆመ ደና ትሆናለች ብሎ ስላሰበ ነው። ወዲያው ሊንግ ወደ ሆስፒታል ስለሄደ ጂንጂ እንዳየችው ወዲያውኑ አቅፋው ማልቀስ ትጀምራለች። እዛ ያለችው ነርስ ሁለቱም በጣም ስለሚዋደዱና ስለሚተሳሰቡ ሊንጂን ይዛው ትወጣለች። በዚህ ሰዓት ጽሁፎች እንደገና ስለ ጂንጂ ተጽፈዋል። የተጻፈው አደጋ ውስጥ እንዳለች ሁሉ በመተወንም ታዋቂ ያለመሆኗ ስለሆነ ጂንጂ በጣም ትናደዳለች። በዛ ላይ ኮሜንቶቹን ስታነብ ጂንጂ ይሄን ሁሉ የምታደርገው ተወዳጅነትን ለማግኘት እንደሆነ ስለተመለከተች ይበልጥ ትናደዳለች። በማግስቱ የጂንጂ እናትና አባት ስለመጡ ጂንጂ ስታያቸው እያለቀሰች አደጋ ስላጋጠማት ሆዷ ውስጥ ያለው ልጇ እንደሞተ ትናገራለች። እናቷ ይሄንን ስትሰማ ተናዳ ለረጅም ጊዜ እርጉዝ መሆኗን ስትዋሽ ስለነበረ ትመታታለች። ይሄኔ ጂንጂ ከሊንግ ኋላ ትደበቃለች። በዚህ ሰዓት ሊንግ እናቷን አስቁማት ጂንጂ የዛን ቀን በድንጋጤ ተናገረችው እሱን ለማዳን እንደሆነና እሱ እንደሚንከባከባት ይናገራል። በዚህ ሰዓት የጂንጂ አባትም መምታቷን እንድታቆም ለእናቷ ይነግራታል። በሚቀጥለው ትዕይንት ጂንጂ ከሆስፒታል ወጥታ የአትክልት ስፍራውን ስታጠጣ አንድ ትልቅ መኪና ስለመጣ ጂንጂ ጃንግሿ የመጣች መስሏት መኪናውን ለማየት ትሄዳለች። ይሄ መኪና ሊንግ የላከላትና ዶንግ ያመጣላት የራሷ መኪና መሆኑን ስላወቀች ጂንጂ በጣም ትደሰታለች። በማግስቱ ጂንጂ ሊንግ ወደሚሰራበት አካዳሚ ትሄዳለች። እዛም ብዙ ሴቶች ሊንግን ለማየት ቆመው ስታይ ጂንጂ በጣም ትቀናለች። ልክ በዚህ ሰዓት የሊንግ አስተማሪ ወደዛ ስለመጣ ጂንጂ ወደ አጠገቡ ሄዳ ሊንግ እዛ እንዲሰራ እንደማትፈልግ ስትነግረው አስተማሪው ያለምንም ምክንያት ቅናት ጥሩ እንዳልሆነ ሊንግ እዛ የሚሰራ ከሆነ እድሉን እንድትሰጠው እሱ ፍቅረኛዋ እንዳልሆነ እንደተናገረች ስለመለሰላት ጂንጂ ይሄንን ስትሰማ ምንም መናገር አልቻለችም። ከዚህ በኋላ ጂንጂ ሊንግ ስራውን ሲጨርስ አብራ ወደ ቤት ለመሄድ ብትፈልግም ነገር ግን ሊንግ ከሌላ ሴት ጋር ሲሄድ ስላየች ስትከታተላቸው ሊንግ ልጅቷን ወደ ቤቷ ለመሸኘት ሲሄድ ታያቸዋለች። ስለዚህ ጂንጂ ተናዳ ከዛ ትሄዳለች። ወዲያው ቤት ብትደርስም ንዴቷ ስላለቀቃት ከሊንግ ጋር በሰላም መነጋገር ያቅታታል። በማግስቱም ጂንጂ በትናንሽ ነገሮች እየተጣላችና በተደጋጋሚ ከሱ ጋር እየተከራከረች ነው። ስለዚህ ሊንግ ሆን ብላ ከሱ ጋር እየተጣላች እንደሆነ ከጠየቃት በኋላ በሱና በዛች ሴት መካከል ምንም እንደሌለ ብቻዋን ስለነበረች ወደ ቤቷ እንደሸኛት በእንዲህ አይነት ትንሽ ነገር ለምን እንደምትናደድ ስለጠየቃት ጂንጂ ሊሸኛት የፈለገው ለምን እንደሆነ መቼ ቤቷን ሊለቅ እንዳሰበ ትጠይቀዋለች። ሊንግ ቤቷን ቶሎ እንዲለቅ እንደምትፈልግ በጣም እየተናደደችበት እንደሆነ ሲጠይቃት ጂንጂ የምትፈልገው እሱን እንደሆነ ትመልስለታለች። በሚቀጥለው ትዕይንት ጂንጂ ዩቼንን ለማግኘት ሄዳ አንድ ፎቶ ታሳየዋለች። ይሄ ፎቶ አሁን ቫይራል ሆኖ እየተሰራጨ ነው። ይሄ ፎቶ የዩቼን እና የጃንግሿን ፎቶ ነው። ጂንጂ ከቅርብ ጓደኛዋ ጋር እንዴት እንደተገናኘ ትጠይቀዋለች። ዩቼን በወቅቱ ፍቅረኛሞች እንዳልነበሩ አሁን ጃንግሿንን ከወደዳት ምንም ችግር እንደሌለው ይመልስላታል። ጂንጂም የውሸት ጸብ ትጀምራለች። በንግግራቸው መሃል የአካል በህይወት ሊኖር እንደሚችል ትጠይቀዋለች። ምክንያቱም ጂንጂ እዛ የመጣችው ስለዛ አካል ለማወቅ ነበረ። ይሄንን ሲሰማ ዩቼን እሷም እንደዚህ እንደምታስብ ከጠየቃት በኋላ እሱም ከሷ ጋር ተመሳሳይ ነገር እንደሚያስብ ይነግራታል። ይሄኔ ጂንጂ ስለዛ ቪዲዮ ለዩቼን ነግራው አንድ ድርጅት ገዝቶ ከፊልማቸው እንደተገኘ ትዕይንት እንዳስተላለፈው ትነግረዋለች። ይሄን ሲሰማ ዩቼን ደንግጦ ወዲያውኑ ለሊንጂ ደውሎ ይነግረዋል። ወዲያው ዩቼንና ሊንጂ ወደ ኩባንያው አለቃ ሄደው ስለዛ ቪዲዮ ይጠይቁታል። ነገር ግን አለቃው ምንም ነገር አይነግራቸውም። ይሄኔ ዩቼን ያስፈራራዋል። አለቃውን ፈርቶ ሁሉንም ነገር ይነግረዋል።
በሚቀጥለው ትዕይንት ጂንጂ ሊንግን ፍቅር ምን እንደሆነ በትክክል እንደማያውቅ እሷንም እንደማይወዳት በመናገር ትናደዳለች። ከትንሽ ቆይታ በኋላ ጂንጂ ከሊንግ ጋር በገበያ ማዕከል ውስጥ አንዳንድ ነገሮችን እየገዙ እያለ ጂንጂ ዛሬ ፕሮፌሰሩ አግኝቷት እንደነበረና ምናልባት እሱ ጭራቅ እንደሆነ ስላወቀ እንዳወራትና ሁሉንም ነገር እንዳወቀ ትነግረዋለች። ሊንግ ይሄንን ሲሰማ ተናዶ እሷ ከሱ መራቅ እንዳለባት እንዲያውም ከሱ ብቻ ሳይሆን ከእያንዳንዱ ሰው መራቅ እንዳለባት ይናገራል። ምክንያቱም አሁንም እነሱን ለመጉዳት የሚሞክረው እውነተኛው ጠላት ማን እንደሆነ ስለማያውቅ ነበረ። በዚህ ጉዳይ ሁለቱ ስለተጣሉ ጂንጂ ተናዳ ከዛ ትሄዳለች። ወዲያው ጂንጂ ወደ ጃንግ ሸዋን ቤት ሄዳ ታለቅሳለች። ጃንግ ሸዋን ግን እየሳቀች ነበረ። ነገር ግን ጂንጂ እያለቀሰች እሷና ሊንግ እንደተጣሉ ሊንግ ምንም እንደማይወዳት ትነግራታለች። ጃንግ ሸዋን እንደምታስበው እንዳልሆነ አስፈላጊ ስላልሆነ ነገር እንዳታስብ ነግራት ትስቃለች። ትዕይንቱ ሲቀየር ዩቼንና ሊንጂ ተቀምጠው እናያለን። ይሄኔ የሊንጂ የጤና ሁኔታ ስለታወቀ ከአፉ ደም መውጣት ይጀምራል። ከተወሰነ ጊዜ በኋላ ሊንጂ መድኃኒት ወስዶ ጥሩ ስሜት መሰማት ሲጀምር ለዩቼን ካንሰር እንዳለበትና የቀረው ጥቂት ቀናት ብቻ እንደሆነ በዚህ ምክንያት የጂንጂን ሐሳብ ሊያሟላ እንዳልቻለ ጂንጂ ብቻዋን እንድትሆን እንደማይፈልግ ተናግሮ ዩቼንን ይሄንን ነገር ለጂንጂ እንዳይናገር ያስጠነቅቀዋል። ዩቼንን በሐሳቡ ይስማማል። ትዕይንቱ ሲቀየር ሊንግና ጂንጂ አብረው እየጠጡ እናያለን። ጂንጂም በፕሮፌሰሩ ጉዳይ ስለተናገረችው ይቅርታ ትጠይቀዋለች። ከዚህ በኋላ በፍቅር የልብ ልባቸውን ያወራሉ። በማግስቱ ጂንጂ ከሊንግ ጋር የምትሄድበት ድግስ አለ። በዚህ ድግስ ላይ ጃንግ ሸዋም ከወንግ ጋር መታለች። ከተወሰነ ጊዜ በኋላ የጨረታ ፕሮግራም ስለጀመረ በመጀመሪያ ጃንግ ሸዋ የድሮ የቤተሰቧን አምባር ትሰጣለች። አምባሩ በጣም የሚያምር ስለነበረ ብዙ ሰዎች ያዩታል። የጂንጂ ተራ ሲደርስ ስዕሏን ጨረታ ላይ ታቀርባለች። ግን ሰዎች ስዕሉን ሲያዩ ይስቃሉ። ማንም ሰው ያንን ስዕል መጫረት አልፈለገም። ጃንግ ሸዋም መሳቅ ፈልጋ ነበረ። ግን ጂንጂ በጣም ስለምታዝን ራሷን ትቆጣጠራለች። ነገር ግን ሊንግ በጣም ይስቃል። ይሄኔ ጂንጂ ብዙ ገንዘብ ስላለው ስዕሉን ገዝቶ ክብሯን እንዲያድንላት ትለምነዋለች። ግን ሊንግ ስዕሉን ባይገዛውም ሌላ ሰው ይገዛዋል። ምክንያቱም የጂንጂን ስዕል ስለገዛ የሌላ አርቲስት ስዕል በነፃ ስለተሰጠው ነበረ። በዚህ የተነሳ የጂንጂ ክብር ተርፏል። ወዲያው ጃንግ ሸዋ ሊንግና ጂንጂን አንድ ላይ እናያቸዋለን። ይሄኔ ሊንግ ሆንግን ሊያገኘው እንደሆነ ተናግሮ ይሄዳል። በቀጣይስ ምን ሆነ ምን ተፈጠረ ለሚለው መልስ በክፍል 3 ስለምንገናኝ ቻናሉን ሰብስክራይብ በማድረግና የደወል ምልክቷን በማብራት ተቀላቀሉ።